ወንድ እንዳልመስላችሁ እሺ። እና ሰላም ናቸው። ጽፍልክ ነበር አላየኸውም መሰለኝ። አንተ ላይ ምን ላይ ነው ጻፍሽ? እዚሁ ቲክታክ ላይ ማለት ነው። ስልክን ብፈልግ አጣሁኝ። እንደ አጋጣሚ ፈልጋችሁ ነበር። ያው ጥሩ ነገር ታደርጋላችሁ። ይህን ነገር አውቃለሁ። በፊት ነው የማውቃችሁ። እና አንዲት እህቴ የጡት ካንሰር ይዟታል። እዛ የወታደራ ልጅ ናት። እኔም እዛው ነኝ። እራታቸው ያስፈልጋታል። አንድ ጡቷ ተቆርጦ አሁን ወደ ሌላኛው ዞሯል። ስለዚህ ከፋሚሊ አልፎ እኛ ጋር ደርሷል። እኛ ደግሞ አቁም የለንም እና ሙሉ መረጃ እነግርሃለሁ። በውስጥ አውራኝ። የእኛ እርዳታ በጣም ያስፈልጋታል። ቴክስት ጻፊልኝ እና ከፍት ያለሽ ብዙ ቴክስት ያለ ታክስ ልትሆኝ ትችያለሽ። አሁን ነው የጻፍኩልህ እኮ አሁን ነው የጻፍኩልህ። ቃል የጻፍሽልኝ ይመስሉኛል። አሁን ነው የጻፍኩልህ። ገዝት ላኩልህ። አላየኸኝም? ወንድ መስሎኝ በቃ መስዬው ነው ብዬ ነበር። እንደገመጥኩት ነው። ችግር የለውም እናወራለን። አካባቢ እኔ ብታጀራ ያው ጆሌ ቆጭ የምትባል ሰፈር አለች። እዛ አካባቢ ነኝ። ካወቃችኋት አላውቅም። ልጅቷም እዛው ናት። ጎረቤቴ ናት። እንደኛ 6 ነበር የምትሰራው። አሟት ገባች። አንዱታ ተቆረጠ። አሁን ወደ ሌላኛው ሲዞር ወደኛ መጣ። ግዴታ እርዳታ ማለት ነው። እኛ ያው በአቅማችን ግሩፕ ከፍተናል። ግን እኛ የምንልክላት ምናምን ለጊዜያዊ ቢሆን ነው። ሪፈር ተጽፎላታል ወደ አዲስ አበባ። ምንም የሚቻል ነገር አለን። ቤተሰቦቿ እንዳለ ደክመዋል። አሁን ወደ ሌላኛው ጦስ ስለሚዞር ከባድ ነው። እንርዳት በሚል ነው ወደ እናንተ የመጣሁት እና ሀሳባችሁን ደግሞ ንገሩኝ። ሙሉ መረጃ ነግራችኋለሁ በውስጥ ማለት ነው። እሺ እህቱ ደግሞ እኔ ግቢ፣ እኔ ልወጣ ነው። ስላገኛችሁ ደስ ብሎኛል። እሺ የሆነ ቀን በአካል አገኛችኋለሁ ብዬ ተስፋ አደርጋለሁ። አሚት ናስከ ምትስቂም ከሆነ ቢዩቱን አሚትን አስገባለን። እስኪ አንድ ቀን በፊት ነው እስኪ ሰርፕራይዝ አድርጊ። እኔ አሚትን ካላስገባ ግን ያላወራም። አስገባልኝ አሚትን። እሺ ተጠራጊና እሷ ትግባ። እኔ አልወጣም። እሷን አስገባን የዝጉኝ። ኧረ ይግሩዬ እናመሰግናለን። የኔ እናት ካላችሁ አልሰማው ሰርፕራይዙን ጊዜ ስንናገር ያልሰማችሁ ሰዎች ካላችሁ አልሰማንም በሉ ድጋሚ እናገራለን። የሰማችሁ ካላችሁ ግን ተመስገን እያላችሁ የፈጣሪ ስራ ነው። በሰው አቅም የሚቻል አይደለም። ሁሉ ነገር የፈጣሪ ስራ ነው። ያልሰማችሁ አልሰማንም ነው። አልሰማንም። ይኸው አልሰማንም። እነግራችኋለሁ። ሰርፕራይዝ አለ፣ ትልቅ ሰርፕራይዝ አለ። አልሰማንም። ኦኬ። እሺ። ትናንትና የለቀቅነው የእህታችን ቪዲዮ ነበረ። በልብ ኬዝ ታማ ሆስፒታል እና ለልብ ህመም ለሕክምና የሚሆን ወጪ ከ800,000 ብር በላይ ተጠይቃ ነበረ። ከ800,000 ብር በላይ ገንዘብ ደግሞ በ24 ሰዓት ውስጥ
ቲክቶክ ላይ በለቀቅነው ቪዲዮ እና ፌስቡክ ፔጃችን ላይ ተሳክቷል። ፌስቡክ ቻሌንጅ ሆኖ ተሳክቶላታል። የኢትዮጵያ ማህበረሰብ በ24 ሰዓት ውስጥ ከ800,000 ብር በላይ ተሰብስቦላት ለሕክምና በዚሁ ላይ ቀን ውስጥ ሄዳለች። ድና ደግሞ ለእናንተ የምስጋና ቃል እስክታስተላልፍ በጣም ጨንቆኛል። ድና ቤተሰቦች ድና ልጇን አቅፋ እስክታቀባ ጨንቆኛል። ድና በጣም ነው የምናመሰግነው። ፈጣሪ ይመስገን። ፈጣሪ አለ። በቃ ጥሎ የማይጥል ፈጣሪ አለ። እግዚአብሔር ይመስገን። በቃ በጣም በመጥፎ ተስፋ መቁረጥ ውስጥ ነበረች፣ ግን ፈጣሪ አለ። በቃ ፈጣሪ አለ። የማይታሰብ ነው። በአንድ ቀን ሁሉንም ነገር ማሳካት ደስ ይላል። ሁሉም አንድ ላይ ይፈራል። ሰው የራሱ የሆነ ችግር አለበት እና አስቡ፣ ያ ነገር ኑሮ ውድነት እንኳን ኖሮ ባይኖር ብዙ ነገር ማድረግ ይችላል።